ማዘርና እሱ እንደሚሄድ ተስማምተን ጨርሰናል። ደረስን፣ ገባን። ማዘር ይጠሩ ተባለ። ካሜራ ተደቀነ። እኛም ያዘን፣ እሱም ያዘን። እህትየዋ ዙራ መቅረት ጀመረች። የረሙት ኦልሞስት ማዘር መጡ። ሰርፕራይዝ አረግን። አብረን ፎቶ ተነሳን። እንዳልኩሽ ትላንትና ሸዋል እንደሚሄድ ለረሙ ተነግረን፣ ማዘር የሚያውቁት እንደዛ እንደሆነ ነው ምናውቀው። ነግሯቸዋል ብለን ነው ምናስብ። ደረስን፣ ፎቶ ተነሳን። ማዘር እኛ ቸኩለናል። አሉሽ የሚባለው ነገ ሰርግ አለበት፣ ሚዜ ነው፣ ቸኩሏል። ቢሆንም ማዘር ቤት ግቡ፣ የሆነ ነገር ሳትቀምሱ አትወጡም ባሉን መሰረት አክብረን ማዘርን ተከትለን ቤት ገባን። ቁጭ አለን። ብዙ ፈን የሆኑ ነገሮችን እያወራን ማዘር ቡና ሳትጠጡ አትወጡም ያዙን። ሁለቴ ተነስተን ተው ተው እያሉን ተቆጡን። ቁጭ አለን። ቀረበ። እንደ ዛሬ በጣም የሚጣፍጥ ክትፎ በልቼ አላቅም። ማዘር ቁጭ አድርገው ክትፎ አቀረቡልን። ክብ ሰርተን እየበላን ረሙ ምን አለ መሀል ላይ፣ ማዘር እንግዲህ ያው በረመዳን ነው የምትሄጂው ምናምን ብሎ የሆነ ነገር አነሳ። በመሀል ማለት ነው። እንዴት ተነጋግረን አይደል ወይ? ምን እያልክ ነው? በመሀል ቅድም ያለው ነገር ተፈጠረ። በመሀል ተረጋግተን ቁጭ ብለን መብላት ጀመረ። ይሄ እኛ ላይ የተሰራ ክህደት ነው። እዛ ጋር ቁጭ ብለን ማዘር ቁጭ ባሉበት፣ ይኸው ማዘር አሉ፣ ይኸው ረመዳን አለ፣ እህቱ አለች። ተነጋግረን የጨረስነውን ነገር እኔ ልጨርስ። ተገናኝተን ቼኩን አስረክበን ከገባን በኋላ ምሳ እየበላን ይሄ አጀንዳ ተነሳ። ማዘር እኛ ትሄዳላችሁ ያለን የነበረው ለእናንተ ግልጽ እንዲሆን አለን። ከ6 ወር በኋላ ነው። ያ ማለት ቅድም እንዳብራራሁት 6 ወር የሚመጡት 4 ወራቶች ዝግ ስለሚሆን ነው ለሀጅ። ቢሆንም እርሶ ጓግተዋል ብለን ማዘርዬ ሸዋል ማለትም ከዛሬ ብንቆጥረው ከ30 ቀን በኋላ ኡምራ ትሄዳላችሁ። በዛ ቀን ከልጃችሁ ሳትነጠሉ እሱ እንደሚለው ረመዳን ብቻችሁን ሂዱ የሚለውን ነገር ማድረግ ስለማንችል ለሁለት ስለምትደምቁ፣ እኛም ቻሌንጁን ያወጣ ነው ለሁለት ሰው ስለሆነ እናት ከልጅ ልጅ ከእናት ነጥለን መውሰድ ስለማንችል አብራችሁ እንድትሄዱ ከወር በኋላ አመቻቸን። ከዛሬ ብንቆጥረው ከወር በኋላ ነው ሀቡ የሚሄዱት። ቻሌንጁ ያለቀው ሰኞ ነው። አንቺ ይሄን ያዥ። ይሄን ስንነግራቸው ማዘር አይ ምናምን አሉ። መርሐባ በቃ እኛ በቃን ምግቡ ነው ሹክረን እናመሰግናለን፣ ወንድማችን ቸኩሏል፣ እንውጣ ብለን በሰላም ወጣን። ከወጣም በኋላ የሚገርምሽ ቅያስ ላይ ያለን ምን አረገ? ይሄ ቼኩን የሰጠነውን ይሄ ስም ያለበት የሁለቱ አሸናፊነት የተገለጸበት ቻሌንጆ የቲክቶክ እንደሆነ የተጻፈበት ፎቶን በኋላ እንልክልሻለን። እሱን ይዞ መጣና ወላሂ ወቢላሂ ነው የምልሽ ሪስፔክት በሌለው መንገድ እንኩ ውሰዱት ብሎን እንደዚህ ወላሂ በትክክል እንኳን አልሰጠንም። አንዴ ቪዲዮን ትልካለሁ። ይህ ሪስፔክት ነው። ከቤት ከወጣም በኋላ አቡ አንዴ ልጨርስ። ከቤት ከወጣም በኋላ እህቱ ቪዲዮ ይዛ እኛ መኪናችን ጋር ደርሰን ሁለታችንም መኪናችን ጋር ልንገባ ስንል እንዲህ ሰጥቶን ነው የገባው። አላወራንም። ቪዲዮ ለአቡ ላክላት። አንተ ጋር ቪዲዮ አለ፣ እኛ ጋር ቪዲዮ የለም። ሪስፔክት በሌለው መንገድ ላይ ሰጥቶን ሳያወራን ገባ። እኛ እዛ ጋር ሄድ ነው እንዳልኩሽ እንዳሸነፈ እዚሁ አንተ አንተ ትናንትና ለእኔ ከወር በኋላ ልሰጠ ስትለኝ ተስማምተናል። አይደለም ጥያቄ አይፈልጉትም፣ ሀቡ አይፈልጉትም። አይደለም ልጨርስና ትጠይቀናለህ። እሺ ጥያቄን ጻፊው ልንገራቸው። ጻፊው እኔ ትናንትና ረሙ ያቅ ነበረ ከወር በኋላ እንደሚሄድ አሉ አይደለ? ከወር በኋላ እንደሚሄድ ረሙ ያቅ ነበር። ስወጣ ምን ብያችሁ ነው? ጦት እስካሁን እኛ ስናወራ እያወራ ነው። ሀቡ በአላህ ልጠይቃ ታወራላችሁ። እየረበሸን ነው እና እኔ እኔ ሙስሊም ነኝ። ሙስሊም ዚና ሊሰራ ይችላል፣ የተለያየ ወንጀል ሊሰራ ይችላል። ሙስሊም አይዋሽም። እኔ ወላሂ አልዋሸውም። አሁን የዋሸሁት ነገር ካለ ወንድሜ አብዱራህማን ምናልባት የረሳሁት ነገር ካለ አንሳና ይጠይቀን ጥያቄ ይመለሳል። አቡ በነገራችን ላይ አሁን አንቺ ጋር የተገኘ ነው በክብር ድርጅቱን ሪከርድ ስለደረሰን ነው። ማን ነው ድርጅቱ? በጣም አስተዋይነትን ስለወደድን ከእነሱ ሳልሰማ ምንም ነገር አላረግም የሚል ላይ ስለሰጠሹ ነው የተገኘ ነው። ይሄ ማለት ረሙ ሸዋል ይሄዳል ማለት ግን አይደለም። የድርጅቱን ዲሲፕሊን ወይም የቻሌንጅ ዲሲፕሊን ስለጣሰ ጉዳዩን እኛ ተረጋግተን ነገ ነው የምናወራበት። ሌላ ርዕስ ነው። በነገራችን ላይ እኛ እሱ በሚመቸው መልኩ የዛሬ 5-6 ወር ብለን የነበረውን ወደ 5 ወር ዝቅ አድርገን የዛሬ ወር አድርገንለት አምጥተን የነበሩ ኦፈር ያቀረብንለት እናቱ ቤት ምግብ በልተን ከወጣን በኋላ ያንን የሰጠኑን የስጦታትን ከወረወሩ በኋላ በእኛ በኩል ጨርሰናል። ሌላ ርዕስ ነው ማለት ነው። የቻሌንጅ ዲሲፕሊን የእኛን ክብር በመጣት ስለሆነ ጉዳይም በሌላ መንገድ ነው የምናየው ሲነጋ ማለት ነው። ሶ አሁን አንቺ ጋር የመጣ ነው ግን እኛ በሸዋል እንውሰድ እያሉ እንዳሉ ነው ወቂልን ነግረኑ ይህን ወቂ ነገሩን ለማጥራት ነው የመጣ ነው ማለት ነው። ነገሩን ለማጥራት ነው የመጣ ነው። አመሰግናለሁ።
በመጀመሪያ ደረጃ ጥያቄ ልጠይቃቸው። ሙስሊም አዋሽም አንዴ አቡ እኔ ልጠይቃ አቡ እኮ እየጻፍኩ ነው ያንተን ጥያቄ። ቆይ አንዴ። እኔ በመጀመሪያ ደረጃ ረሙ መጥቶ ሲነግረኝ እንደ አንድ የህዝብ ድምፅ ሲነግረኝ፣ ቆይ ከሁለተኛውም ወገን እንስማ፣ ከአንድ ወገን ብቻ ሰምተን ምንም አይነት አስተያየት አንሰጥም ብዬ ጥሪ ሳደርግላችሁ አክብራችሁ ስለመጣችሁ በመጀመሪያ በጣም አድርጌ አመሰግናለሁ። እንደገና በጣም እያወራችሁ ስለሆነ እናመሰግናለን። እና ምንድን ነው እኔም ህዝቡን ደጋግመን ባየነው መሰረት እናንተ ኃላፊነት የምትወስዱት እናንተ ስለተናገራችሁት ቃል እንጂ እኛ ጋር ሲደርስ ስለሰጠነው ትርጓሜ ኃላፊነት መውሰድ አትችሉም። ቪዲዮን ደጋግመን ስናየው የሚለው የኡምራ ጊቭ አዌይ ነው። ኡምራ ደግሞ እኔ እንኳን ሙስሊም ሆኜ አላውቅም ነበር። ኡምራ ከረመዳን እንዳለ ረመዳን ብቻ ይመስለኝ ነበር። በመሰለኝ ሰው አይጠይቅም። እኔ ስለመሰለኝ እናንተ አትወቀሱም። እኔ መሰለኝ። ሌላውም ልክ እንደኔ ረሙም ሁሉም ተወዳዳሪ ረመዳን ላይ መሰለው ኡምራ ከረመዳን ውጭ እንዳለ ሜቢ አያውቁም ይሆናል፣ ወይ ደግሞ የረመዳን ፓኬጁን ማስተዋወቅ ስለሆነ የረመዳን ፓኬጅ ስላስተዋወቅኩኝ በረመዳን ይወስዱኛል ብዬ አሰብኩኝ። ቪዲዮ ላይ እንደዛ ሳይል የኔ እንደዛ ማለት እናንተን አያስወቅስም። የኛ መምሰል እናንተን አያስጠይቅም። በህግም ብንሄድ ቤትም ብንሄድ ጥፋት አለባችሁ አላለም። ግን ምንድን ነው ህዝቡ ኮንፊውዝ ሆኗል። ረሙ በነገራችሁት ሰዓት ለህዝቡ ባለማሳወቁ እሱ ጥፋተኛ ነው። ወጥቶ ማሳወቅ ነበረበት። ግን የድርጅቱ ስም ስለማልፈልግ ብሎ ለእናንተ ከቨር አድርጎ እስከ መጨረሻው ሰዓት ድረስ ተቀመጠ። ለምን? ኦልሬዲ ቃል ከነሱ ቃል ሰጥተው ካሉ ቃል ገብተውል ካሉ አይ ቃል አልገቡልኝም፣ በረመዳን ወስድ ካሉ ብለው ቃል አልገቡልኝም፣ ግን ከዛሬ ነገ ሀሳባቸውን ይቀይራሉ ብዬ እየጠበቅኩ ነበረ። ስለማከብራቸው ላዋርዳቸው አልፈልግም። ሚዲያ ላይ ለጋን ያልወጣሁት አለ። ስለዚህ የእሱን ጥፋት ስለሆነ እናንተም ደግሞ ለህዝቡ ሚስ አንደርስታንዲንግ ማድረጋችንን ስታውቁ ቪዲዮ ብትሰሩ ጥሩ ነበረ። ግን ጥፋት አይደለም ብታደርጉት። አልተረዳም ምናልባት አልተረዱ ብላችሁ አስባችሁ ማብራሪያ ብትሰጡበት ጥሩ ነበር። ስለዚህ አሁን ማዘርም ስለተጨነቁ እኛ በቀላሉ እንፍታው። ምንድን ነው ረሙ ይቅርታ ይጠይቃችሁና እናንተ ሁለቱንም ውሰዷቸው። ይሄ እሺ። ቆይ አውይ ጥያቄ ልጠይቅሽ፣ አንድ ጥያቄ። እሺ ቀስ ብዬ ጥያቄ። እዚህ ጋር እኔ ህዝቡን ማከብራለሁ፣ እነሱን ማከብራቸዋለሁ። አሁን እዚህ ጋር እንዳለ መጥቼ ያወራሁት ስድብ የለውም። አንድ እዚህ ጋር ሙስሊም ፍትሃዊ ነው አይደለ? በቃ እውነት ነው አይደለ? አዋሽም ብሎኛል አይደለ? እዚህ ጋር ሙስሊም ሆነ በእውነት ይመስከራል። እዚህ ጋር እነሱን ስለማከብር እናንተን ስለማከብር እስከ ዛሬ ነገር ለማውራት አልፈለኩም። እውነት ነው እያወራሉት። ስሳደብ የሰማ የለም፣ መጥፎ ሳወራ የሰማ የለም። እውነት ፍርድ ለእናንተ እንድትናገሩ ይህን ነው ያመጣሁት። ለምን ትክክል አይደለም ቻሌንጁ የሚል ሀሳብ ብቻ ነው የመጣሁትኝ። እነሱን አንድ ዲስሪስፔክት ያደረጉት ቃልም የለም፣ መጥፎ ቃልም የለም። ላደርግም አልችልም። እሺ ጥያቄ እዚህ ጋር ስጠይቅ ረሙ ያቅ ነበር አውቆሎ ለእናቱ እንዲህ ያላት ላለው ቃል እኔ ለእሱ አንድ ጥያቄ ናችን ይሻዊ እኔ እናንተ ትናንትና አማዳን ያንተ ሆነ ስናወራ እሺ ብዬህን የወጣሁት ወይስ ሀቢቢ ሀሳብህን ሶስቴ ቀይረሃል? አንደኛ ረመዳን አልወስዳችሁም ብለህ ሀሳብ ቀይረሃል። በነገታው ስመጣ 300 ሺህ ብር ክፈሉ ብለሃል። ከዛን ስመጣ ከ6 ወር በኋላ ነው። ከዛም በኋላ ስመጣ ከወር ምናምን ከረመዳን በኋላ ዳልከኝ። አሁንም አስተካክሉና እንዲቀይር ብዬው ነው የመጣሁት። በቃ አስተካክል ሀሳብህን ብዬው ነው የመጣሁት እንጂ እሺ ብዬ ተስማምቼ መጣው። የዛን ሰዓት ይህን ካረኩኝ ልክ አልሰራው። አዊ አሁን እንዳሉት ማጋመጥሽ እንደዛ ካልኩ ልክ አልሰራው። አዎ የዛን ቀን አጠገቢ ማን ነበረ? ምስክር ማን ነበር? አማዳ ነበረ። አማዳ እያለ ትክክል አይደለም እኛ እናውራበት፣ ከአማዳ ጋር እናውራበት፣ ልክ አይደላችሁም ብያቸው ነው የወጣሁት። ተስማምቼ አልነበረም። ከዛስ በነገታው ሰፕራይዝ ያደርጉኛል ብዬ አሰብኩ። ሀሳባቸውን ይቀይራሉ ብለህ መጠበቅ አየህ፣ እስከ መጨረሻ ሰዓት ድረስ ከአሁን ሀሳባቸውን ቀይሩ ይስማማሉ ብለህ ተስፋ ማድረግህ እሱ ነው ጥፋቴ። እንደዚህ መጀመሪያ ነበር እንደዚህ ማውራት የነበረብኝ ድሮ ነበረ። ልክ ነው፣ ግን እኔ እነሱን አስቤላቸው ነው። ከዛስ አሁን እዚህ መጣው በቃ ሀፕል እያደረገ ለስንት ነው 100 ነው ለምናምን እየተከራከርኩኝ እዚህ የስንት ብር ቲቪ ደግሞ ከሽ ሲል ምን ጥቅም አስባለኝ? ገባሽ ሀሳቤ ሀቡ? ምን ጥቅም? ከዛስ ለምንድን ነው ከረመዳን ውጭ ደግሞ ረሙ እንትን ያለው ካላችሁኝ ቤተሰብ
እዚህ ጋር ብዙ ሰው ይወደኛል፣ ያከብረኛል፣ እኔም እወዳቸዋለሁ። በአንድ ፕሮሞሽን ማንንም ትራቭል ደውዬ እኔና ማዘር አባትም ከና ሀያቴ በአንድ ቪዲዮ ወስዳቸዋለሁ ካለኝ እንትን። ግንስ እዚህ ጋር የረመዳን ስለሆነ ዋጋውን ሁሉም ሰው ያውቀዋል። ደግመን አናገኘውም። አመት ከምጠብቅ ብዬ ነው ትራቭል ቻሌንጅ የተወዳደርኩት እንጂ አልወዳደርም ነበር። ሀብዬ ስታስቢው ራሱ ከዛስ እነሱም በሙድ አስቤ ቪዲዮ እንዳያችሁት ከህዝቡ እኔም ቪዲዮን እንዳየሁት የረመዳን ፓኬጅን ያስተዋወቀ። ስለዚህ የረመዳን ፓኬጅን ካስተዋወቁ በረመዳን ነው የምሄደው ብዬ ነው ያሰብኩት። ለምን እኔ እውቀት የለኝም ኡምራ ያኔ ፍላጎት ሀብዬ መስለኝ። ከዛ ጠየኩ ራስን ረሙ ኡምራ ከረመዳን ውጭ አለ እንዴ ስልካ ኡምራ ሁሌም አለ አልከኝ። አንተ እንደውም ታውቃለህ እኔ አላውቅም ረመዳን። አዎ ሀብዬ ከዛም በኋላ እኮ ሂጅ እኮ ለዛ ነው ያወራኋቸው እኮ ሀብዬ። አረ በሙድ በዚህ ብዬ ወጣት ናቸው ልጆቹ፣ ወጣት ስለሆኑ እንግባባለን። ገባሽ አቡ? በዚህ ዘመን እንደዚህ ንዛት ሄጄ እያወሯቸው ሀሳባቸውን እየቀየሩ ነበረ። ከዛ እየወረዱ ስለመጡ ማታ ራሱ ሁለታችን መውሰድ ትተው ሁለታችን ትተው የራሴን ትቼ አማዳና እናቱን አብረን አራታችን ውሰዱ ብዬውላ ለማሳመን እያወሯቸው ነበረ። ከዛስ እንዲህ ጨምሩ ምናምን እየተባለ እያወራ ነበረ። ከዛስ አይሆንም ምናምን የኔን ጉዳይ ግን በረመዳን እንዘጓለን ብዬ ስቄ በፒስ ነው ባይዘው እየዘጋን ባይዘው እንደዚህ አላከርን በፒስ ነበር እየዘጋኝ ነበረው። አሁን መተን በቃ አከረሩት። በቃ አይሆንም መለሽ ገብቻል እንትን ሲሉ ነው እንደ ምናምን ብዬ እኔ ደግሞ ከረመዳን ውጭ መሄድ ከሆነ ቤተሰቦቼ እዚህ ጋር ፎሎ ያደረጉ እኔ ገብቶ ሼር ያደረጉ ሰዎች አሉ። ረመዳን ላይ እንዳልሄድኩ ማወቅ አለባቸው። ከዛስ አረ ላይቭ ላይ ብቻ ልንገራቸውና ሀሳብ ልጠይቃቸው ለ100 ሰው ምናምን ብዬ ገባው። ቪዲዮ አልሰራውም ለስራ እንደ ቪዲዮ ምናምን እያልኩ እያማከርኳቸው በቃ ሀቡ ጋር ገብተህ እናወራ ሲባል ቆይ ሀሳባቸውን ሳልጠቅም አላወራም ብዬ ነው መጨረሻ ላይ ስደውላቸው። ከዛስ ወረወረው በዲስሪስፔክት ያለው ፓርት ጋይስ እኔ እናንተ ታውቁኛላችሁ፣ መገመት አያቅታችሁም እንዲህ ላወራቸው እንደምችል። ሄጄ የሰጡኝን እንትን ሀቢቢ በቃላችሁ መሰረት ይህን ስትመልሰው አለ ቪዲዮ ይህ ስትመልሰው ትሰጠኛለህ። አሁን ግን እንደዚህ እኔ ራሴ ከረመዳን ውጭ ከሆነ ወስዳታለሁ። እናቴ እንካ ውሰድ። እኔ ረመዳን ውስጥ መስሎኝ ቃል ስለገባልኝ ነው እንጂ ከረመዳን ውጭ ግን ራሴ ወስዳታለሁ ብዬ ቃል ገብተውልካል በረመዳን ብለው በቃላችሁ መሰረት ያልከው ቪዲዮ ላይ ባወራችሁ በቃል መሰረት ልክ ቪዲዮ ባወራችሁ ልክ ወረወረው ኖ ወረወር እሱ ሌላ ጉዳይ ነው። ኧረ አይደለም በቃላችሁ መሰረት ስትቀይረው ያልከው ምኑን ነው? ምንድን ነው ቃል የገቡልክ? እንዳወሩት አላላ ረመዳን ላይ እንወስዳለን የረመዳኑ ፓኬጅ አላሉ እንደሱ እንዳላችሁት በረመዳን ላይ አንደርስታንዲንግ ነው። ረመዳን ፓኬጅ ሰጧችሁ። ኡምራ ጊቭ አዌይ አለው። ኡምራ ጊቭ አዌይ ቪዲዮ መጀመሪያ እንደከፈትከው እንዳየሁትኝ ረመዳን ፓኬጅ ነው ያስተዋወቀ። ኡምራ ይሄዳል ሲባል እኔ ኡምራ በረመዳን ብቻ ነበር የሚመስለኝ እኔ እውቀቱ ስለሌለኝ። ከዛም በኋላ ኡምራ ከረመዳን አለ እንደ ብዬ ስጠይቅ ነው አዎ አለ። ስለዚህ ኡምራ ጊቭ አላው ሄጃለሁ ከዘይት አይኖ ስፔሲፊክሊ ጊዜውን መግለጽ ነበረባቸው። ህዝቡ እንደዚህ አይነት ኮንፊዥን ህዝቡ ጋር እንደዚህ አይነት ሚስ አንደርስታንዲንግ እንዳይፈጠር ቪዲዮን ሲሰሩ ያሸነፈ አካል ከረመዳን ፓኬጅ ሳይሆን የምንወስደው ኡምራ በሌላ ጊዜ ነው የምንወስደው ከረመዳን ውጭ ነው ብለው ጥርት ጽድት ያለ ቪዲዮ መስራት ነበረባቸው። ያ ነው እኛን ኮንፊውዝ ያለ። አሁን የኔ ሶሉሽን እንገርሽ አዊ እኔ እንደዚህ አይነት ሙድ ውስጥ ላለመግባት ነው ያውቃሉ እነሱ። እኔ በጣም እዛ ራሱ አብረን ሳምንት 2 ሳምንት መቆየታችን ሰቀር በዚህ ሙድ አልሄድም ከእናንተ ጋር ኧረ ምናምን ብዬ ሳወራቸው የነበረው ገባሽ። አሁን እንደዚህ ሆኜ ራሱ በዚህ ሙድ አሁን አመጣው ገባሽ። ዋናው ለእናቴ ነው የኔን አሁን ያከስረን አይደለች የኔን ይሰርዙትና ማዘር እንድትሄድ ነው። እኔ ሲጀመር አልሄድም ልንገር እኔ አልሄድም እኔ ሰርዣለሁ በእናንተ ሀሳብ አይስጥ እኮ ነው። እኛ እኮ ይኸውልሽ አንድ ነገር ሀቡዬ ላስረዳሽ። አንድ ነገር ደጋግማችሁ እያነሳችሁት ነው ሀሳብ ቀያየሩ የሚል ደስ የማይል ንግግር አለ። እኛ ይሄ ሀሳብ እየቀየርን አይደለም። ባይዘዌ እናት ናቸው። ወደ እናት እየቀረብን ነው። እናት ኡምራ እንዳይቀሩ ወደ እሱ ሀሳብ እየቀረብን ነው። የእኛ ሀሳብማ ቅድም ተናገርን እኮ ሀሳብ እየቀየርን ሳይሆን ረመዳን የሚያመጣቸው ሀሳቦች አስጨርሽኝ። ቆይ ሰው ጋር ግርታ እንዳይፈጠር ነው። ረሙ የሚያመጣቸው ሀሳቦችን ከኛ ጋር ለማስማማት እየጣርን ነው። ሀሳብ እየቀየርን አይደለም። እኛማ አቋም አለን እኮ። ስለዚህ ይሄን ያርመው። ሁለተኛ መፍትሄ እዚያ የኔ ፓርት ለፈለጋችሁ ሰው ይሸልሙት። ለፈለጉ ሰው ይሸልሙት። ግን የማዘር ሲል የኔን ፓርት ወስደው ከፈለጉ ድጌ ይሸልሙት። አቡ የኔ ሀሳብ አስጨርሰኛ። እሺ እሱን ለእኛ ተዋብሽ
እኛ እዚህ የመጣ ነው ስማችንን ለማጥራት ነው። ረሙ እንደዚህ አይደለም እኮ ችግር የሚፈታው። አንዴ ሚውት አድርግና እና መፍትሄውን ለእኛ የተዉት ሀቡዬ። ለምን በጣም ሪስፔክት አተናል እዚህ ጋር አሁን ጥሪ ያለው የሚለው ነገር እኮ ከሽፏል። ኦልሞስት 5000 ሰው ጋር ሚዲያ ላይ አውጥቶታል። አሁን ያን ወደኋላ መመለስ አይቻልም። ይሄ ራሱ ትልቅ ክፍተት ነው ለእኛ። እኛ አንቺ ጋር መጀመሪያም ባደርስ እንዲህ ነበር ነው። አይሽ ቀድሜ ማውራ አይሽ እውነት ማውራት ነው። እሱ እንደማጥፋት ነው ያዘው። ረሙ ሀቢቢ ቅድም ላልሽ ሀቡዬ ቅድም ባውራም እንዲህ ነው የሚለው ማለት ነው። ልጁ እውነት ሲወራ ስም እንደማጥፋት ነው የሚያየው። አይሹ አሁን 5000 ሰው የሰማው እውነት ነው እንጂ ያወሩት አንድ ስም አላጠፉም። መጀመሪያ መጥቼ ሀቡ ይህን ባነሳ ምክንያት ነበር የሚያደርጉት። አዎ ግን ልንገርህ አንድ ነገር፣ ሚስ አንደርስታንዲንግ አንተ ጋር ብቻ አይደለም። ሁላችንም ቪዲዮውን ስናይ የተረዳ ነው። እኛ የመሰለን በመሰለኛ አይጠይቅማ ካምፓኒው የኛ የመሰለን ረመዳን ላይ ነው። ረመዳን ላይ እንዳልሆነ ደግሞ ኡምራ ከረመዳን ውጭም እንዳለ እንትኑ ቪዲዮ ሲጀምር ምንድን ነው የሚለው? ጊቭ አዌይ የኡምራ ጊቭ አዌይ ካለ ኡምራ ከረመዳን ውጭም ካለ ኡምራ ነው ያልነው። እኛ በማንኛውም ሰዓት ኡምራ እናስደርጋቸዋለን። ግን ኡምራ ጊቭ አዌውን የሚያገኘው ማን ነው? የረመዳን ፓኬጁን ማስታወቂያ የሰራ አካል። ያ አካል ቪው ካሸነፈ የኡምራ ፓኬጅ ይሰጠዋል። መቼ ነው የኡምራ ፓኬጁ የሚሰጠው? በረመዳን ከረመዳን ውጭ አልተገለጸም። ይሄ ኮንፊውዝ እንዳይሆን ህዝቡ ጋር ጊዜው መገለጽ ነበረበት ነው። ጊዜው መገለጽ ነበረበት። የኛ ሚስ አንደርስታንዲንግ ማድረግ ድርጅቱን አያስጠይቁም። የኛ አለመረዳት ግን ድርጅቱ አንተ ብቻ ስለነበርክ እናትክን ረመዳን ላይ ወስድሻለሁ ብለክ ቪዲዮ ከተወዳዳሪዎች ሁሉ አንተ ብቻ ስለነበርክ እናትክን ረመዳን ላይ ወስድሻለሁ ያልከው አሳወቁክ። ያንንም አመንካው አሳውቀውኛል በስልክ አልክ። ኦኬ ሲያሳውቁክ ለምን ለህዝቡ መተክ? እኔ እኮ የመሰለኝ በረመዳን ነበረ። በቃ በረመዳን ውጭ ከሆነማ እኔ እናቴን የመውሰድ አቅም አለኝ ከረመዳን ውጭ። ስለዚህ አልፈልግም፣ ተዉት፣ ቪዲዮንም ኮፒ ሊንክ አታርጉ፣ ምንም አታርጉ ብለክ ልትነግረን ይገባ ነበር። ከዛሬ ነገ ሀሳባቸውን ይቀይራሉ እያልክ ከመጠበቅ ይልቅ እስከ መጨረሻ ሰዓት ድረስ ሀሳባቸውን ይቀይራሉ ብለህ ከምትጠብቅ ምን ነቀለው? ረሙን ከረመዳን በፊት መውሰድ ይቻላል። እና ዞሮ ዞሮ ቲንክ በጣም ግልጽ ነው። ሰውም ጉዳይ ሰላምን ማለት እናንተ ረሙ ሚስ አንደርስታንዲንግን ያደረገው እኛም እንደሱ ሚስ አንደርስታንዲንግ አድርገናል። ስለዚህ ይቅርታ አድርጋችሁለት ተታርቃችሁ ሁለቱም በመጀመሪያ ሀቡዬ ምን መሰለሽ የመጀመሪያው ነገር እኛ ጉዳዩ እንዳልኩሽ ነው። አሁን አንቺ ስታነሹ መጣን እንጂ አንቺ ጋር ለማውራራት የረሙ ያደረገው ነገር ተገቢ ነገር እንዳልሆነ እናውቃለን። ስለዚህ ባደረገው ነገር ምንድን ነው መደረግ ያለበት የሚለውን ነገር ተነጋግረን ነገ ቢሮ ቲም አለን ምንድነው መደረግ ያለበት የሚለውን ነገር ተማክረን አንቺም እንደቀራሽን እንደዚሁ መተን ገልጸን የምናስቀምጠው መስፈርት ካለ ማናስቀምጠውም ነገር ካለ ነገሩን አንቺ በስነስርዓት መተሽ እንዳወራሽን በስነስርዓት ምን ላይ ሰተን ጉዳዩን እንትን እንለዋለን ማለት ነው። ምን መሰለሽ እኛ ቅድም ወንድሜ አብዱልፈታ ተናግሯል። ማለት ቲክቶክ ላይ ምናምን እኛ የሙሉ ጊዜ ስራችን ሆኖ ምናምን አንሰራም። በጣም እንዳለው በጣም ብዙ ኃላፊነቶች አሉብን። ረሙ የለበትም ምናምን እያልን አይደለም። እነዛን ነገሮች ሁሉ በሚመቸው ሰዓት አመቻችተን ሄደን እናቱ ቤት ሄደን የተሰራብን ድራማ በቀላሉ የሚሽር አይደለም። በጣም የሚያሳዝን የሚያሳፍር ባናነሳው ባይነሳ ደስ የሚለን ነገር ነበር። ነገር ግን እናቱ ስለሆኑ በትዕግስት ምንም ሳንል ጉዳዩን አልፈናል ማለት ነው። ይህን ነገር ላደረገ በነገራችን ላይ ይሄ ቻሌንጅ ሲወጣ ረሙ ሲሰራ አሁን ምን ተደረገ? አቡ አናስፋው ምን አደረገው? አይደለም አሁን ከአንቺ ጋር ማውራት የጥፋቱ ነው ጥፋት ነው። ለዚህ ማሳቂ ይህን ነገር ያደረጉ እና አሁን ያደረጉት ምንድን ነው? ህዝብ ማወቅ አልነበረበትም? ይኸውልሽ አቡዬ ጉዳዩ ኦልሞስት አሁን መስመር ይዟል። ቆይ አንዴ መስመር ይኸውልሽ አንዴ እናውራ እናውራ በአላህ በተራ ቆይ እኔ አንዴ ልንገራችሁ። የእናንተ ምስጠት እኮ ጊዜ መገለጽ ነበረበት። ጊዜ መገለጽ ነበረበት። ከረመዳን ውጭ ከረመዳን በኋላ ብሉ ተብሎ ጊዜው ቢገለጽ ይሄ ሁሉ ጭቅጭቅ አይመጣም ነበረ። አይኖ አሳውቃችሁታል። እሱን ግን ህዝቡ ማወቅ ነበረበት ነው የኔ ጥያቄ። አቡዬ ያው አሁን እኮ አንቺ ሼፕ አስይዘሽዋል። ምንም እንትኑ ግልጽ ነው አሁን ወደ ማን እንደሄደ ማለት ነው። ስለዚህ እኛ ይሄ ሀቃችን ስለወጣ እናመሰግንሻለን። አላህ ያክብርልን። ቤትሽ ተገኝተን ይሄ ሁሉ ሰው ኮንፊውዝድ የሆነን ነገር እንድናጠራ ስለጋበሽን በአላህ ስም እናመሰግንሻለን። የአንቺም ስራ
የምትሰሪው ስራ ሁሉ ይለምልምልሽ፣ ከመጥፎ ሁሉ ይጠብቅሽ፣ አላህ ይጠብቅሽ፣ ልጆችሽንም ይጠብቅልሽ፣ ትዳርሽን አላህ ይባርክልሽ። በጣም እናመሰግናለን። አብድሬ እንዳለሽ ቅድም እኛ የምንወስነው ነገር ስላልሆነ በዚህ ውስጥ ግን እኛ ማንም ሰው እንዲጎዳ አንፈልግም። ያወጣ ነው ፓኬጅ ለ2 ሰው ነው፣ ለሚገባው ሰው እንሰጣለን። በሱ ምንም እርግጠኛ ሆኛ አብሽሪ። እኛ ግን የተደረገብን ልባችን የተሰበረ ነገር ስላለ ቢያንስ እንደርበት፣ ጉዳዩ ላይ እኛ እንወያይበት። አብድሬ ቅድም እንዳለሽ ኢንሻአላህ እናሳውቅሻለን። ለአንቺም ጉዳይ ውስጥ ገብተሻል። አሁን አንቺም ደግሞ ለሚከታተሉሽ ፎሎወሮችሽ ታሳውቂያለሽ ኢንሻአላህ። ስለዚህ አሁን አናስፋው፣ ጉዳዩ መሽቷል። አንቺ ሀሳብ ካለሽ እኮ ተታርቃችሁ አፉ ብዬዋለሁ። ጥያቄ ልጠይቅሽ፣ መፍትሄ ከሌለው እኮ ማውራት አያስፈልግም ነበር። እኔ አንተ ልጠይቅሽ፣ ህዝብ ሙሉ የሚያውቀው ነገር እዚህ ጋር መጥቼ ያወሩት አንድና አንድ ወሬ፣ አንድና አንድ ምንም ያልገባሁት ቃል ምንድን ነው? ረመዳን ላይ ተበለናል፣ ረመዳን ላይ አልተሰጠንም። ይሄን ላወሩት ልቡን የተሰጠው ከዚህ ውጭ አወሩት ቃል የለም። ይሄን ለህዝብ ለምን አወራ? ይሄ ማለት ደግሞ ከዚህ በፊት ምን ያህል አውርተን እንደነበር እንዳላወጣ ምን ያህል አውርተን እንደነበር መገመት ያቅትሽ። ገባሽ? ሚዲያውን ተጠቅመህ ለህዝብ ማውጣት ይህን እውነት ነው ያወራሁት። ሌላ ቃል አላወራሁም። ስለ እነሱ መጥፎ ቃል አላወራሁም። ግንስ እኔ ረመዳን ላይ ማለቴ ሊንክ ትራቭል ከስር ያለው አካውንት እኔ ቆርጭ መህብኝ ነበር። በሱ ደግሞ በምንድን ነው መጨረሻ ላይ ቃል ይኸው ውሸት ከሆነ እዚህ ጋር ውሸት አላህ ምስክር ረመው እንድትሄድ አልፈልግም ነበር። ወላሂ ብለኸኛል። እንድትሄድ አልፈልግም ብለኛል። ፐርሰናል ፕሮፌሽናል ረሙ ፐርሰናል አይደለም። ድርጅቱ ፐርሰናል አታርግ። ፐርሰናል ሁላችንም ሚስ አንደርስታንዲንግ ስላደረግን ሙሉ ረሙ ብቻ አይደለም፣ ሁሉም ሰው ረመዳን ላይ ስለመሰለው በመሰለኝ እኮ አትጠየቁም፣ ጥፋታችሁ አይደለም። ግን ስለመሰለው እናንተ ህዝቡን ለማስደሰት ችግሩን በሰላም በእርቅ ተፈቶ ኢንሻአላህ ፕሊስ እንደዛ ብታደርጉልና አሁን እዚህ ጋር ለአንቺ ላማክርሽ እንፈልገው 4,000 ሰው አለ አይደለ? 4,000 ሰው የእኔ ቤተሰብ ያየው 1,900,000 ነው ቪዲዮ። እዚህ ጋር 4,000 ሰው ነው ያለው። ብዙ ሰው ረመዳን ላይ ይጠብቃል፣ ዘመድ አለ ይደውልኛል ምናምን። ረመዳን ላይ አያውቅም። አንቺን አሁን ላዋይሽ ነው የመጣው። ይህም ቪዲዮ አሁን አሸነፍኩ ብዬ ነው የመጣው ወይስ ምን ብዬ ነው የመጣው? ተረዳሽኝ? ቪዲዮውን ስሰራ እሱ አሁን እዚህ 5,000 ብዙ በሶታል። ቪዲዮ ተረዳሽኝ? ለሸዋል ነው አሉ አይደለ? ይሄ ደግሞ ለሸዋል ለምንድን ነው የሚሆነው? ረመዳን ለምንድን ነው የማይሆነው? አይልማ ቪዲዮ ላይ ረሙ ቪዲዮ ላይ ይላል ረመዳን ይላል። ረመዳን እንወስዳቸዋለን ይላል። አንድ ነገር ብቻ ልናገር። ምናልባት እኛ እነሱን መጠየቅ የምንችለው ቪዲዮ ላይ በረመዳን እንወስዳቸዋለን ብለው ዛሬ በረመዳን አይሆንም ቢሉ እንጠይቃቸዋለን አይደለ? ረመዳን አይልም። እኛ ግን የተረዳ ነው ሁላችንም፣ እኔም አንተም፣ ሁሉም ቻሌንጁን የተሳተፉ ሉናን ቅድም ገብታ የመሰከረችው ረመዳን ላይ ነበር የመሰለን። እናንተ ስለመሰላችሁ እኛ ምን አገባን? እኛ ከአፋችን ረመዳን ላይ እንወስዳቸዋለን ወይ ይላል ወይ ብለው ጠየቁን አይደል? አይልም። ቪዲዮን ደጋግመን ከፍተን እዚህ ጋር ለህዝብ አሳየን። ቪዲዮ ላይ በረመዳን አይልም። የረመዳን ፓኬጁን ያስተዋወቀ ሰው የኡምራ ጊቭ አዌ ይሰጠዋል። እኔ ደግሞ መጀመሪያ ቪዲዮን ሳየው ኡምራ ረመዳን ላይ ብቻ ይመስለኝ ስለነበር በቃ በረመዳን ነው ብዬ ነው ያመንኩት። ከዛ ኡምራ ለካ ከረመዳን ውጭም እንዳለ ነገሩን። ከረመዳን ውጭም እኮ አለ ኡምራ። እነሱ ህዝቡ ጋር ይሄ ኮንፊዥን እንዲፈጠር ባይፈልጉ ለምን ቪዲዮን ሲሰሩ መጀመሪያ ኡምራ እንወስዳቸዋለን ግን በረመዳን አይደለም ብለው ስፔሲፊክሊ መግለጽ ነበረባቸው። አለመግለጻቸው የእነሱ ስህተት ነው። ገባክ? ስህተታቸው አለመግለጻቸው ነው። ያንተ ስህተት ደግሞ ረሙ ዘኔክስ ዴይ ቪዲዮ በቪዲዮ ዘኔክስ ዴይ ሲያሳውቁክ ረመዳን ላይ እንዳልሆነ አንተ ለእናትህ ረመዳን ላይ ወስድሻለሁ ያልከው ስህተት እንደሆነ ሲነግሩ ወጥተህ ለህዝቡ ማሳወቅ ነበረብህ። ከዛሬ ነገ ሀሳባቸውን ይቀይራሉ ብለህ ተስፋ ማድረግ አልነበረብህም። ኢሚዲየትሊ ልክ እንደነገሩክ ምንም መደራደር፣ መነጋገር፣ ሀሳባቸውን ይቀይራሉ ብሎ መጠበቅ አያስፈልግም። በቃ ቆራጥ ሆኖ ወጥቶ ለህዝቡ ቪዲዮ ላይ እንደዚህ የተረዳሁት የኢትዮጵያ ህዝብ ወይ ምንድን ነው የተረዳችሁት ከዚህ ቪዲዮ? እኔም ቪዲዮ ሳየው እንደዚህ ተረዳውና በዛ መሰረት ቪዲዮ ሰራው። ሶ ቪዲዮን በፖስተትኩ በነጋታው ደወሉልኝና ይሄ እኮ ረመዳን አይልም ተሳስተካላሉኝ። ካልሆነ አልፈልግም ብለክ ጉዳዩን መተው ነበረብክ። እስከ መጨረሻው ሰዓት ድረስ ከዛሬ ነገ ሀሳባቸውን ይቀይራሉ ብለህ መጠበቅ አልነበረብህም። መልካምነት አስቤ ነው ግን በሌላ ተረጎመብኝ እኮ። መልካምነት ጎዳካ። መልካምነት ምን ያደርጋል? አላህ ሀቅሽን ያውጣው። ሀቡ እኛን አፉ ብትይን ስባላ ልጆችን ቤተሰብም እየጠበቁን ነው። እና አንድ አብድሬ አይስፋ
በቃ እኛ ቤተሰብም እየጠበቀን ነው። ሀቡይ ባል አፉ በይን። ነገም በጠዋት ስራ ገቢ ነን። ወላሂ አላህ ሀቅሽን ያውጣው። እናመሰግናለን። ተወያይተን እንዳልኩሽ እናሳውቅሻለን። ሹክረን፣ በጣም እናመሰግናለን። አላህ ያክብር። ህዝቡን አክብራችሁ እንደመጣችሁት አሁንም ህዝቡን አክብራችሁ በነገራችን ላይ አቡ ኢንትራቭል ማለት ሙሉ ተስፋ ነን። ህዝቡን እንደማሳሳፍ ምንም ችግር የኔ ብቻ ጥያቄ አይደለም። ለማዘር ስትሉ እንደው ለ5000 ህዝብ ስትሉ ከዚህ በላይም ላይቭ ሪካርዱን የሚያይ ሰው አለ፣ ስክሪን ሪካርድ። ስለዚህ ፕሊዝ 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 ተታርቃችሁ ምንበል መሰለሽ ኢንትራቭል ማለት ኢትዮጵያ ውስጥ ሰዎች ለሃይማኖታዊ ክንዋኔ ከሀገራቸው ተነስተው ወደ ሌላ ሀገር በጣም ብዙ ገንዘብ ኢንቨስት አድርገው ሄደው፣ ነገር ግን ጉዳዩ ሃይማኖታዊ ስለሆነ በስህተት ከሃይማኖት መምህራን ጋር ሄደው እንዲያደርጉ በማሰብ ኢትዮጵያ ውስጥ የጀመረ እጅግ በጣም ትልቅ ድርጅት፣ ኢትዮጵያ ውስጥ በእርግጠኝነት መናገር የምችለው ነምበሯን የሆነ ድርጅት፣ በጣም ብዙ ሙዕተሚሮችን የኡምራ ተጓዦችን የሚወስድ በጣም የሚከበር የሚወደድ ተአማኒነት ያለው ድርጅት ነው። ነገር ግን እህታችንም ሀቢባ እዚህ አክብረሽ ጠይቀሽን አንቺ መተሽ የደረሰን ስክሪን ሪካርድ ደግሞ በቃ የኡመርን ንግግር የኡመር አንድ ሰው አንድ አይኑ ጠፍቶ አይኔ ጠፋ ብሎ ቢመጣ የዛኛው ተጎጂ ደግሞ ሁለት አይኑ ጠፍቶ ሊሆን ይችላል። ያንን የገባሽ የበሰልሽ ሰው ስለሆንሽ ነው የመጣ ነው። አሁን እንዳየኑ ኮሜንት ላይ እኔ እንዳስተዋልኩት አሁን ካለሽበት ሁኔታ አንጻር ይደክምሻል ምንም እያሉ ነው። ስለዚህ እዚህ ላይ መቆየት ምናምን አያስፈልግም። እኛ ጉዳዩን ተማክረን ምን ማድረግ አለብን የሚለውን ነገ እናሳውቅሻለን፣ ቃል እንገባለን። ለአንቺ ምን ማድረግ እንዳለብን እናመሰግናለን። በቅርቡ ደግሞ ካለሽበት ሀገር ተነስተሽ እኛ ጋር መተሽ ጆይን አድርገሽ አይረሴ የኡምራ ጊዜ እንደምናሳልፍ እርግጠኛ ነኝ። በጣም እንደምትደሰችብን እንደምትኮሪብን እናስባለን እና ሹክረን ማለት እንወዳለን። እንግዲህ ለጮህንባችሁ እዚህ ላይቭ ላይ ለነበራችሁ ሁሉ ይቅርታ መጠየቅ እንወዳለን። ሹክረን። አፉ በሉን። ረቡም በዚህ አጋጣሚ አፉ ብለናል። እኛ አፉ ተባብለናል። እዚሁ ያቡ እንድታቂ ምንም የተጣላ ነውም ነገር የለም። በአንቺ ፊት እንድትሰሚው ስለፈለግኩ ነው። አላህ ያክብራችሁ። ማዘር ደስ እንዲላቸው ለእናንተም ዱዓ እንዲያደርጉላችሁ ማዘርን የሚያስደስት ነገር እንደምታደርጉ ይህንን ህዝብ የሚያስደስት ነገር እንደምታደርጉ እንተማመንባችኋለን። ሰላም አለይኩም። ሰላም አለይኩም። ሰላም አለይኩም። ደህና ደሩ። እናመሰግናለን። እሺ ረሙ ሀዊ እኔ በቃ አንዱን ኢንሻላህ ለአንድ እናት በቃ እንትን አረጓለሁ እንጂ በዚህ ሙድ ይገባሻል። እኔ ታውቂኛለሽ፣ ግን አልችልም ማስመሰል። ወላሂ ለአንድ ሰው ወላሂ ጀባሎና ዱ ያደረግልኛል። እናቴ ብቻ እንድትል ነው ፈልገው። ገባሽ? ግን አብሽር እኔ እኮ አብሽር በሰላም ከማዘር ጋር ትሄዳለህ። በቃ መለኝ አለቅ። ይፈታል ችግሩ። የማይፈታ ነገር የለም። በፍቅር የማይፈታ ነገር የለም። ትሄዳለህ። አንተም ተረጋጋ። ኢሞሽናል አትሁን። ኦልሬዲ ቪዲዮን አይተነዋል። ሀቁን ሁሉም ነገር አውቀናል። እነሱ ቪዲዮን ሲሰሩ ረመዳን ላይ አላሉም። ሁላችንም የተረዳ ነው ረመዳን ላይ ነው። እኛ በተረዳንበት ነገር ደግሞ እነሱ አይጠየቁም። ለምን? እነሱ ረመዳን ፓኬጅ ያስተዋወቀ ሰው የኡምራ ጊቭአዌ ይሰጠዋል። የኡምራ ጊቭአዌ አያክ። ይሄ ነው ሚስ አንደርስታንዲንግ የፈጠረው እኛ ጋር። ስለዚህ እኛ ስላልተረዳን እነሱን ልንወቅስ አንችልም። እነሱ ግልጽ የሆነ ቪዲዮ ከዚህ በኋላ ማንኛውም ድርጅት ፓኬጅ ሲያወጣ ይሄ ቻሌንጅ ሲያወጣ እባካችሁ ተወዳዳሪዎች ድርጅቱን ወዲያው ቪዲዮን እንዳያችሁ ውድድሩን ከመሳተፋችሁ በፊት ይሄ እንዴት ነው ብላችሁ ግልጽ ገብቷችሁ ስክሪን ሪከርድ አድርጋችሁ ማስረጃ አስቀምጣችሁ መወዳደር ያለባችሁ። ነገ ኮንፊዥን እንዳይፈጠር ገባችሁ? ነገ እንደዚህ ትንሽ የደበረኝ ታውቂያለሽ። አሪፍ ሄደ ምናምን ትናንትና ላይ ያው ትንሽ ቁረጨመብኝ። በዛ እንድትሄድ አልፈልግም። አሁን እኔ እውነት ሳወራ ሌላ ነገር እየመሰለብኝ ለዛ ነው ዝም ቦስቴን ይዘው አንተ እንድትሄድ እውነቱን ለመሆን አልፈልግም። ቅድም አልስለው ያልማል ለዛ አልፈልግም። ሁለተኛ እንዴት ነው ፈልገው ምን አረኩ ምናምን ብዬ አውርቼው ነበር። ገባሽ? እሱ አስቆረጨመኝ። ገባሽ ሀሳቢ? ሁለተኛ ደግሞ በቃ አንድ ፕሮሞሽንነት ሰርቶ ሌላ ነገር አንፈልግም ምናምን ነገር ሲል በቃ ይደብራል። በነጋታው ያንተን ጥፋት ልንገርህ። በነጋታው ልክ ረመዳን ላይ እንዳልሆነ የተሰራከው ቪዲዮ የተሳሳተ እንደሆነ ሲነግሩ ቀጥታ ለህዝቡ ወጥተህ ከረመዳን ላይ መስሎኝ ነበር የሰራሁት። ረመዳን ካልሆነ አልፈልግም፣ እኔ ከረመዳን ውጭማ ከሆነ እናቴን መውሰድ ያቅተኛል ወይ ብለህ ቪዲዮ መስራት ነበረብክ። ያን ቪዲዮ አለመስራትክ ነው። አብሽራ እኔ ያው እንዳልኩሽ ያው ሀቡዬ አሁን ላስት የምነግርሽ ነገር ምንድን ነው ሀቡዬ ስሚ፣ አልነበረብክም።
አቡዬ ልንገርሽ፣ ድርጅታቸው ትልቅም ትንሽም ቢሆን እኔ አውጥቼ አላውቅም ከዚህ በፊት። ትልቅም ቢሆን ትንሽም ቢሆን እኔ ማከብረው እኩል ነው። ተረዳሽ አቡዬ? ግንስ የእነሱን ስራ እኔ እዚህ ጋር ለህዝብ ምንም ነገር ማለት አልፈለኩም። ለህዝብ ምንም ነገር ማወቅ አልፈለኩም። ስላልፈለኩኝ ነው ያን ነገር ዞሮ ዞሮ ማወቁ ለማይቀር በሰዓቱ ነው ማወቅ ያለ። ዛሬማ በቃ ሲደብረኝ ነው ወጡት። ገባኝ። ሁሉ ነገር በጊዜው ታወቅ። ሰዓት መሸፋፈን፣ መጠበቅ፣ ተስፋ አድርጎ መጠበቅ አልነበረብቅም። ኢሚዲየትሊ ማሳወቅ ነበረብቅ። አላሳወቅም። ይሄ ደግሞ ያንተ ጥፋት ነው አለማሳወቅቅ። ስለዚህ እነሱ ደግሞ ግልጽ የሆነ ቪዲዮ መስራት ነበረባቸው። ማብራራት፣ ህዝቡ አይረዳም ብለው አስበው ማሰብ ነበረባቸው። በቃ ጨረስን። ስለዚህ አሁን እነሱ ነገር ሚቲንግ ያደርጉና ኢንሻላ ያሳውቁናል። እመነኝ ይፈታል። እመነኝ። ከማዘር ጋር አንተ አብረህ ትሄዳለህ። ክረሙ ምንም ነገር እንዳትል። ምንም ነገር ከማንም ጋር ጉጉቴ እንዳንድ ሚኒስተር